ሰላም ጤና ይስጥልን ተመልካቾቼ እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። እኔ ጋር ሁሉ ሰላም ነው። እንግዲህ አሁን ደግሞ አንድ ቪዲዮ ይዤላችሁ ቀርብ ያለው ይህ ቪዲዮ ምንድነው እንግዲህ ስለ ጂፕሰም ቦርድ ለግድግዳ ፓርቲሽን አገልግሎት የሚውል ስለ ጂፕሰም ቦርድ ምንነትና አጠቃቀም እንዲሁም ሌሎችንም መገለጫዎችን ይዤላችሁ ቀርብ ያለው። እንግዲህ ጂፕሰም ቦርድ ለግድግዳ ፓርቲሽን አገልግሎት የሚውል ነው። እንግዲህ ለግድግዳ ፓርቲሽን አገልግሎት የሚውል ጂፕሰም ቦርድ በደጀን ከተማ ላይ በሚገኘው የትም ጂፕሰም ፋብሪካ በጥራትና በተሻለ አቅም እንዲሁም ብዛት የሚመረት የቦርድ ምርት አይነት ነው ማለት ነው። እንግዲህ ይህ ምርት በተለያየ ጥራት እንዲሁም በተለያየ ሳይዝ ይዘጋጃል ማለት ነው። 2 ሜትር ከ40 ቁመቱ ወርድ ደግሞ ሜትር ከ20 በሆነ ባለ 9 እና ባለ 12 ቲክነስ አይነት በጥራት በመመረት ለገበያ እየቀረበ የሚገኝ ምርት ነው ማለት ነው። እንግዲህ ይህ ምርት አገልግሎቱ ምንድነው ካለ እንግዲህ ለግድግዳ ፓርቲሽን ለውስጥ ግድግዳ ፓርቲሽን አገልግሎት የሚውል ነው ማለት ነው። እንግዲህ ለውስጥ ግድግዳ ፓርቲሽን ብሎኬትን እና ሲሚንቶን እንጠቀማለን። እንግዲህ ብሎኬት እና ሲሚንቶን በምንጠቀምበት ጊዜ ምን ያህል ወጪ እንደሚወስድ መረዳት ያስፈልጋል። ይህን ወጪ ከግማሽ በታች ከእጥፍ በታች ማለት ነው ኮስት በመቀነስ የተሻለ የፋይናንስ አጠቃቀም ወይም የተሻለ ወጪ ሊቀንስ የሚችል ምርት ነው ማለት ነው። ለገበያ እያቀረብን ያለነው እንግዲህ እነዚህ ጥቅሞቹ አሉት። ከዚህ በተጨማሪ ደግሞ በተለይ ትልልቅ ህንፃዎች በሚገነቡበት ጊዜ ለህንፃው ክብደት ይቀላል ማለት ነው። ስለዚህ ለምሳሌ 2 ሜትር ከ40 በሜትር ከ20 ስለሆነ ቁመቱና ርዝመቱ ቲክነሱ ደግሞ ባለ 9 እና ባለ 12 ስለሆነ ለምሳሌ ትልልቅ ህንፃዎች በሚገነቡበት ጊዜ ይህን ስንጠቀም መሃል ላይ የሲሚንቶንና የብሎኬትን ቦታ ስለሚተካ በክብደትም በዋጋም በጥራትም በተለያየ መንገድ ይቀላል ማለት ነው። ስለዚህ ህንፃዎች ከፍታቸው እየጨመረ በሄደ ቁጥር ቅለት ይኖረዋል ማለት ነው። ቤቱ ወይም ህንፃው የራሱን ክብደት እንዲቀንስ ከማድረጉ በተጨማሪም ደግሞ የቦታውን ፖዚሽን መቀየር ቢፈልግ ለምሳሌ የውስጡን ግድግዳ አፍርሰን በዚህኛው በኩል በቀኝ የነበረውን ግድግዳ አፍርሰን በግራ በኩል ማድረግ ብንፈልግ በድሪል የታሰረውን ድሪል አንስተን ያንኑ ቦርድ ወይም ያንኑ ጂፕሰም ቦርድ በሌላ ግድግዳ ወይም ሌላ ቦታ ላይ እንደገና መጠቀም የሚያስችለን ነው። ለምሳሌ አሁን ብሎኬት ቢሆን ብሎኬቱን በመዶሻ አፍርሰን ነው እንደገና ልንገነባው የምንችለው። ስለዚህ ይሄኛው ግን ራሱኑ ተመልሶ ሪዩዝ ወይም ደግሞ ድጋሚ መጠቀም የሚያስችል የምርት አይነት ነው ማለት ነው። እንግዲህ የምርት በብዛት በአዲስ አበባና እንደዚህ ክልል ከተሞች ላይ በብዛት እየተሸጠ ዋጋ እየቀነሰ የተሻለ ማህበረሰቡ እየተጠቀምበት ያለ ስለሆነ የትኛውም አካል የምርታችን ተጠቃሚ መሆን ይችላል ማለት ነው። እናመሰግናለን።